ኦምሊተ ጸጋ የተባለችው ትህትና ነው። የትህትና ዘይት ስላላት ወናሁ መንፈስ እግዚአብሔር ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ፣ የእግዚአብሔር መንፈስ በአንቺ ላይ ይመጣል፣ የልዑል መንፈስም ይጋርድሻል። ለምን? ዘይቱ ስላለ ሀብተ መንፈስ ቅዱስም በሱ አለ እና ማይቶ አባቶቻችን በረዶ መምህር መጽሐፍ ሲናገሩ ሰውነታችን ፈትል ነው ይላሉ። ፈትል ማለት ጧፍ እንደማለት ነው ማለት ነው። ይሄ ትህትና ደግሞ ዘይት ነው እና ዘይት እንግዲህ በቤተክርስቲያን ስታዩ በፈትልና በዘይት ነው መብራት የሚባለው። ዘይቱ ሲያልቅ መብራቱ ይጠፋል። ከሰው ልቡና ትህትና ወጥቶ ሲያልቅ፣ ትህትና ሲጠፋ ሀብተ መንፈስ ቅዱስ ከሰው ሰውነት ይለያል ይላል። ከሰው ሰውነት ይለያል። ትህትና ዘይት ነውና ያንን አልቶ ብርሃኑ የሚበራ ዘይቱ እስካለ ድረስ ነው። ትህትና እስካለ ድረስ የእግዚአብሔር ጸጋ በሰው ሰውነት ላይ እየበራ ይኖራል። ከሔዋን ትህትና የትህትና ዘይት ስላለቀ ሀብተ መንፈስ ቅዱስ ከሔዋን ጠፋ። እመቤታችን ግን የትህትና ዘይት ኦምሊተ ጸጋ የተባለችው ትህትና ነው። የትህትና ዘይት ስላላት ወናሁ መንፈስ እግዚአብሔር ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ፣ የእግዚአብሔር መንፈስ በአንቺ ላይ ይመጣል፣ የልዑል መንፈስም ይጋርድሻል። ለምን? ዘይቱ ስላለ ሀብተ መንፈስ ቅዱስም በሱ አለ እና ማይቶ አባቶቻችን በረዶ መምህር መጽሐፍ ሲናገሩ ሰውነታችን ፈትል ነው ይላሉ። ፈትል ማለት